አገር መግባት ካሰብኩ አመታት አስቆጠርኩ አይበቃኝም እያልኩ እስኪ አሁን ላስበው ገንዘቤ ቢሞላ እሱ እንደው አይሞላ ይሄንን ለማዬ ይሄንን ለአባዬ ይሄንን ለእህቴ ይሄን ለወንድሜ ዘመድ አዝማድና ጎረቤትም አሉ ለተዋቸው በቃ ደግሞ ይከፋሉ ለኔስ ምን ሊተርፈኝ ባዶዬን ከገባሁ ምኑን ተሰደርኩኝ ልከፍት ያልኩት ሱቅ እንግዲህ አልሰቅ ጓደኞቼም አሉ ለተዋቸው ታዳ ደግሞስ ምን ይሉኝ ሰላም አለይኩም አንድ ምርጥ ታዳጊ ወጣት እንዲህ ይለናል ከቁርአን ጋር የተሳሰረ ነገር ሁሉ የላቀ ነው ጅብሪል አለይሂ ሰላም ቁርአንን አውርዷል የመላእክቶች አለቃ ነው ረሱል አለይሂ ሰላቱ ወሰለም ቁርአን ወርዶላቸዋል የአንቢያ የሙርሰሎች የፍጥረታት ሁሉ በላጭ ናቸው እኛ የረሱል አለይሂ ሰላቱ ወሰለም ኡማዎች የቁርአን ኡማዎች ነን አላህ Subhanahu Wa Ta'ala ከሁሉም ኡማዎች አልቆናል የረመዳን ወር ከሁሉም ወራቶች የላቀ ወር ነው ቁርአን ወርዶበታል ለይለተል ቀድር ከሁሉም ሌሊቶች ምርጥ ሌሊት ነው ቁርአን ወርዶበታል መጨረሻ ላይም ይህ ወጣት እንዲህ ይላል ወላሂ ይላል ይህ ቁርአን በሰው ልብ ውስጥ ቢሆን የወረደው ያ ሰው ከሰው ልጆች ሁሉ ምርጥ አክሩፍ ያለው ከምር አክሩፍ ያለው አሰላሙ አለይኩም ወራህመቱላሂ ወበረካቱ ትላንት አንድ ወንድማችን 1000 ፎሎ የመግባቱን እድል ባገኝ ገብቼ ብዙ ማስተምራችሁ ነገር ይኖራል እስላማዊ ዕውቀት አካፍላችኋለሁ ሲል ሰማሁና እኔ ደግሞ ሙሉ እምነት ኖሮኝ 1000 ፎሎማ ቀላል ነው አመጣለታለሁ አልኩና ቪዲዮ ሰራው አፈርኩ ግን 20 ሰው እንኳን አላመጣሁለትም እንደዚህ ነው እስላማዊ ዕውቀትን አስተምራለሁ ለሚል ሰው 1000 ፎሎ ብርቅ ይሆንበት አራተው ግን አታሳፍሩኝ ለማንኛውም እዚህ ጋር በድጋሜ ታጋረግላችኋለሁ ገብታችሁ ፎሎ ሰላም አለይኩም እሺ ዛሬ በባለ ብዕሩ ቁርአን ብቅ ብያለሁ ማለት ነው ብዙ ልጆች ኮሜንት ላይ ቁርአን መቅራት እንፈልጋለን ስትሉ አያለሁኝና ለምን አላስመጣም ይሄንን ብዬ አስመጥቼ እስኪ መግዛት የምትፈልጉ ልጆች ካላችሁ እኔ ጋር አለ ማለት ነው ከፍቻ ሳያችኋለሁ አስቀሪ ራሱ ቢኖራችሁ ያግዛችኋል ብዬ አስባለሁ ይሄ ቁርአን ማለት ነው በጣም አሪፍ ነው ብዙ ልጆች በዚህ ተጠቅመዋል እና ዋጋው 210 ሪያል ነው ኦሪጂናል ነው ለረጅም ጊዜ ያገለግላል አስተማማኝ ነው ለናንተም ለሌሎችም ሰዎች ሊጠቅም ይችላል 210 ነው ከፍቻ ሳያችኋለሁ ኢንሻአላህ ይሄ ደግሞ የምታዩት ጅልባብ ነው አቡተን ኑራና አይዲ ነው በሌላ ቪዲዮ በደንብ አሳያችኋለሁ ጅልባቡን ኢንሻአላህ ይሄ ላሳያችሁ አሁን ታዩት ቃይዳ አለው ሩ ሰማው ቻርጀሩ ሄዋንድ ወንድሞቼ እንማር ተውሂድን ከቀብር ስንገባ ብርሃን እንዲሆነን ተውሂድ ያላወቀ ከከሳሪዎች ነው ለነኪር ለሙንከር ምላሹ ሃሃ ነው ነኪርና ሙንከር ጌታህ ማን ነው ሲሉት ያወቁት ይጠፋል እንኳን ያላወቁት ዛሬ እንኳን በዱንያ ምናውቀውን ነገር አጥብቀው ቢጠይቁን ይለናል ድንግርግር እንስገድ ሶላትን ቀጥ አድርገን ከቀብር ስንገባ ተከታያችንን ለመጨረሻ ቀን ቀሪ ገንዘባችን እንራቅ ከውሸት እንራቅ ሙዚቃን ነገ በአኺራ እንዳይወርሰን ሐዘን እንራቅ ከሰው ሐቅ እንራቅ ሐሜትን አላህ ፊት ከሰውን ምንዳችንን ወስደው ባዶ እንዳያስቀሩን ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ያ ጀማ ደህና ናችሁ እኔ ሰላም ነኝ አልহামዱሊላህ ዛሬ ከጓደኛዬ ጋር ወጣ ብለን ነው እና አየሩ ምናምን በጣም ደስ ይላል ቦታውን ከፈለጋችሁ በኋላ ጠቅማችኋለሁ እቻት ጓደኛዬ አሰላሙ አለይኩም አይቻት እንደምታዩት በጣም አይናፋር ናት ይኸውላችሁ ጅብ ምን ብላለች ንፋሱ እንዳይገልጽባት እንጂ እና እሺ ሰልሚያቸው እንጂ በደንብ እንዴ ደህና ናችሁልኛ የሚና ጓደኞቹ ሰላም አለይኩም አንቱ የአላህ ወዳጅ አንቱ የነቢያት መደምደሚያ አንቱ የፍጥረታት ሁሉ በላጭ አንቱ የሰሃቦች ወዳጅ አንቱ የኡማው ናፋቂ አንቱ የኡማው ተናፋቂ አንቱ የየቲሞች አባት
አንቱ የሰው ልጆች ሁሉ ተምሳሌት፣ አንቱ የፋጢማ የዘይነብ የሩቅያና የኡሙ ኩልሱም አባት፣ አንቱ የአብደላህ የቃሲምና የኢብራሂም አባት፣ አለይከ ሰላሙ ያ ሐቢበላህ ሙሐመድ። በእርስዎ ዘመን ተፈጥረን እርስዎን ለማየት ባንታደልም ነገ አላህ ሱብሓነሁ ወተዓላ የእሱንና የእርስዎን ፊት ለማየት ከታደሉት ሰዎች ያደርገን። ሰላሙ አለይኩም። ማሁ ዱዓኡል ከርብ፣ የጭንቅ ጊዜ ዱዓ ምንድን ነው? ካን ረሱል አለይሂ ሰላቱ ወሰላም ይጉልሃ፣ ረሱል አለይሂ ሰላቱ ወሰላም ይሉት የነበረው ይጅብ ለና ፈረጅ ቢኢዝኒላህ ሱብሓነሁ ወተዓላ፣ ደስታን የሚያመጣልን በአላህ ፍቃድ። ጉሉሃ ማዒ፣ ከኔ ጋር በሉ። ላኢላሃ ኢለላሁል ዐዚሙል ሐሊም፣ ላኢላሃ ኢለላሁ ረቡል ዐርሺል ዐዚም፣ ላኢላሃ ኢለላሁ ረቡስ ሰማዋቲ ወረቡል አርዲ ወረቡል ዐርሺል ከሪም። ወባዕድሃ ندعي الدعاء اللي نبغاها። ከዚህ በኋላ የፈለግነውን ዱዓ ማድረግ እንችላለን። اللهم شيل عني الهم والغم، اللهم احفظ بلادنا وشعبنا، اللهم احفظ بلاد المسلمين في كل مكان، اللهم ارزقنا رزقا من حيث لا يحتسب። ወንድሞቼ እንማር ተውሂድን ከቀብር ስንገባ ብርሃን እንዲሆነን። ተውሂድ ያላወቀ ከከሳሪዎች ነው። ለነኪር ለሙንከር ምላሹ ሃሃ ነው። ነኪርና ሙንከር ጌታህ ማን ነው ሲሉት ያወቁት ይጠፋል እንኳን ያላወቁት። ዛሬ እንኳን በዱንያ ምናውቀውን ነገር አጥብቀው ቢጠይቁን ይለናል ድንግርግር። እንስገድ ሶላትን ቀጥ አድርገን ከቀብር ስንገባ ተከታያችንን ለመጨረሻ ቀን ቀሪ ገንዘባችን። እንራቅ ከውሸት እንራቅ ሙዚቃን ነገ በአኼራ እንዳይወርሰን ሐዘን። እንራቅ ከሰው ሐቅ እንራቅ ሐሜትን አላህ ፊት ከሰውን ምንዳችንን ወስደው ባዶ እንዳያስቀሩን። السلام عليكم. قال رسول الله صلى الله عليه وسلم من كان يؤمن بالله واليوم الآخر فليقل خيرا أو ليصمت። በአላህና በመጨረሻው ቀን ያመነ ሰው መልካም ንግግርን ይናገር ወይም ዝም ይበል ነው ያሉት ረሱል አለይሂ ሰላቱ ወሰለም። አንዲት እህቴ ሊቭ ላይ በኮሜንት የሚመክሯትን እህቶች ሳይቀር የስድብ ናዳ ታወርድባቸዋለች በዚህ ባስቀያሚ ዘረኝነት ምክንያት። ስሟን መጥቀስ አልፈልግም። በጣም የሚያስጠላ የባለጌ ስድብ፣ ከሴት ልጅ የማይጠበቅ ስድብ። ቤተሰቦቻችን ስንት ለፍተው አሳድገውን ቪዲዮአችን በአሁኑ ሰዓት እየደረሳቸው ነው። በእኛ ምክንያት አንገታቸውን ቀና አድርገው መሄጃ ይጡ። ስንት ደክመው እዚህ አድርሰውን ዛሬ ላይ አለባበሳችን ሁሉ ነገራችን አስተካክለን በምላሳችን ሰውን ከዞለምን የቱ ጋ ነው ትርጉሙ? ነገ ላይ እኮ ምንዳችንን በሙሉ ወስዶ ባዶ ሊያስቀሩን ይችላሉ። መጠንቀቅ አለብን። የምላስ ጣጣ በጣም ከባድ ነው። በጣም ልብ ይሰብራል ስድብ የሚባል ነገር ማለት ነው። ሰላሙ አለይኩም ውድ ያገሬ ልጆች፣ በሳውዲ እስር ቤት የምትሰቃዩ ሀገር ሰላም በማጣቱ ምክንያት የቤተሰቦቻችሁን ድምጽ ከሰማችሁ ረጅም ጊዜ ይሆናችሁ፣ ገንዘብ ንብረታችሁን ያጣችሁ ከአላህ ረህመት ላይ ተስፋ አትቁረጡ። አንዳንድ ኮሜንት ስላየሁ ነው አላህ እኛን አይወደንም ምን አጥፍተን ነው? እንደዛ ማለት አንችልም አላህን። በተቃራኒው አላህ የሚወደውን ሰው ይፈትናል። እርግጥ ነው አንድ ሀገር ላይ የሆነ ወንጀል ሲሰራ ንጹሃኑም አብሮ ሊጎዳ ይችላል። ያ ማለት ግን አላህ እኛን ዘንግቶናል አይወደንም ማለት አይደለም። እንደውም በተቃራኒው በሱረቱል ፈጅር አላህ ምን ይላል? ከሳሪ ማን ነው? ሁለቱንም ሀገር ያጣ ማለት ርዝቅ ሲቋረጥበት ወይም ችግር ሲገጥሙ አላህ እኔን ዘንግቶኛል የሚል ሰው ነው ይላል። ልንጠነቀቅ ይገባል። እንደውም በዱዓ ልንጸና ነው የሚገባው። ከችግር በኋላ ድሎት አለ። ይህ ጊዜ ያልፋል። ጉሉ ኢንሻአላህ እንደ ታሪክ ሆኖ እናወራዋለን። ወሊመን ኻፈ መቃመ ረቢሂ ጀነታን ወሊመን ኻፈ መቃመ ረቢሂ ጀነታን ፈቢአይ አላኢ ربكما تكذبان ذواتا أفنان فبأي آلاء ربكما تكذبان
فيهما عينان تجريان فبأي آلاء ربكما تكذبان فيهما من كل فاكهة زوجان فبأي آلاء ربكما تكذبان السلام عليكم كلمتان ሁለት ቃላት حبيبتان إلى الرحمن بالله ዘንድ ተወዳጅ ሆነች خفيفتان على اللسان ለምላስ ቀላል ሆነች ثقيلتان في الميزان ميزانን ከፍ የምታደርግ ምን هي ማናት እሷ بدي جواب መልስ ፈልጋለሁ يلا عبوا التعليق بالتسبيح اللهم إني أعوذ بك من كسرة النفس ومن سواد القلب وأعوذ بك من يوم لا حياة فيه ومن نوم لا راحة فيه اللهم إني أعوذ بك من يوم صباحه كمسائه وليله كنهاره اللهم إني أعوذ بك من الحزن بعد الفرح والانقطاع بعد التعود اللهم إني أعوذ بك من شر الآخرين وحسدهم وكيدهم ومن ظلم من لا ذنب له اللهم إني أعوذ بك من ذلة السؤال وتقلب الأحوال اللهم إني أعوذ بك من وفاة الروح قبل وفاة الجسد اللهم آمين